የሆነ ሀገር የሚኖር ልጅ ከሱ ጋር ግንኙነት እንዳለው ስለማቅኔ እኔ ምንም አይመስለኝም። ኤኒዌይ ፐርሰናል ነው የሱ ፐርሰናል ጥላቻ ነው። ከምን እንደሆነ ግን አላውቅም። ማስረጃ ግን የለም። ስም ማጥፋት አድርጎ በነገራችን ላይ ከመንሱር ከአውን ታበርሳ ጋር ኢንተርቪው ነበረኝ። ምናልባት ተከታትለው ከሆነ አላውቅም። ጠጠር ያለ ኢንተርቪው ነው የነበረን ከሱ። ኧረ ሰምቻለሁ። መኪና ራሱ ይገዛለት እያልኩ ነበር። አሁን 5 ብር ከምናዋጣ መኪና ራሱ ለምን አንገዛለትም እያልኩ ነበር። እኔ እኮ ደስ ይለኛል፣ ችግር የለብኝም። እኔ ከሱ መልካም እሱ ስም ማጥፋት አንተ እሱ የሚላቸውን ነገሮች አላረኩም ብለህ ካሰብክ ስም ማጥፋት አካሂዶብኛል ብለህ ታስባለህ? ስም ማጥፋት አይደለም እሱ የሚናገረው ከሆነ ነገር ጋር ነው የሚያገናኝ። እኔ ልንገር፣ እያንዳንዱ ቪዲዮዎችን ጠበቆቼ ያዩታል። እንዴት ነው ስም ማጥፋት ማየው? አንተ ያልሰራውን ነገር እሱ ካለ እንዴት ነው ስም ማጥፋት ማየው? አሁን ምን አለ መሰለህ፣ የኔ ከአንድም 2-3 በላይ ጠበቃ አለኝ። እኔ ቮለንተር የሚያግዙን የሚወዱኝ ወዳጆቼ በዳኝነት ብዙ ዓመት ያገለገሉ ዛሬ ደግሞ ጥብቅና ላይ ጀግና የሆኑ ወንድሞች አሉ። እነዚህ ጠበቆች ቪዲዮ ልክላቸዋለሁ። መንሱር ይሄ ወደ ህግ ብንወስደው ተጠያቂ የሚያደርገው ነገር አይደለም ይሉኛል። ስለዚህ የኢትዮጵያ ህግ ወደፊት ይሻሻላል ብዬ አስባለሁ። በተለይ በሶሻል ሚዲያ የሰው ስም እያነሱ እንትን የሚያደርጉትን ሰዎች ህጉ ጠበቅ ያለ ነገር ይመጣል ብዬ አስባለሁ። ኢን ፊውቸር አላቅም። እስከዛ ግን እስከዛሬ ድረስ አዎንታ የተናገረው ነገር ይሄ ዝም ብሎ አንደርስታንድ የማያደርጉ ሰዎች ስለኔ መጥፎ ነገር እንዲያስቡ አይምሯቸው ላይ ፒክቸር ፈጠረ እንጂ ወደ መሬት ወርዶ ተጠያቂ ሊያደርገኝ ወንጀለኛ ሊያደርገኝ የሚችል አንድም ነገር የለው። ያ ሽቶ የሚቀባው ሰውዬ ምናምን ነው የሚለው እኮ። ስለዚህ ያ ደግሞ ወንጀለኛ ታደርገውማ። ይሄ አሁን ስም ማጥፋትም አይደለም። እውነት ነው ሽቶ እቀባለሁ እኔ። ሽቶ ማልቀባ በሆንና ያ ሽቶ የሚቀባው ሰውዬ ቢል በሌለሁበት ያላደረኩትን ነገር አድርጓል ብዬ ከሰዋለሁ። ግን እሱ የሚናገረው አይ ቲንክ እሱም ቼክ እያደረገ ምናምን ነው እንጂ በግልጽ መንሱር ጀማል የዚህ ፎቶ ባለቤት ሌባ ነው የሚል ቪዲዮ ይስራና እኔና እሱ እንተያያለን። ተጠያቂ አንተም እሱም ትዘላለፋላችሁ። እሱም አንተን ይዘልፋል። እኔ ዘልፌው አላቅም። ሰው ከዘለፍኩማ ፌመስ አደርገዋለሁ ማለት ነው እኮ። ያን ሰው አልዘልፍም። በቀን 3 በልቶ ማደር የማይችል ብለህ አንድ ቪዲዮ ላይ ስትናገር ሰምቻለሁ። ትዝ ይለኛል የዛሬ ዓመት ያልሆነን ነገር ሆነ ብሎ ሲናገር አው ብያለሁ። አንተም ዘልፈዋል። አሁንም ደግሞ አንዴ ነው እኮ የዘለፍኩት። እሱ ግን ዓመቱን ሙሉ ነው እየዘለፈኝ ያለው ናቲ። እኔ እኮ አንዴ ነው የተናገርኩት። እሱ ግን ዓመቱን ሙሉ ነው እየተናገረ ያለው። ዓመቱን ሙሉ ነው እኮ እየተናገረ ያለው። ወደ ሀገር ስትመጣ ተነጋግራችሁ ትፈቱታላችሁ ብዬ አስባለሁ። ደስ ይለኛል። ፕሊዝ አግኝቼ በጣም ሽሮ ይወዳል ብለውኛል። የሚወዳትን ያችን ሽሮ በጋብዘው ደስ ይለኛል። መልካም ጎበዝ ነው እኮ ልጁ፣ ደፋር ነው እኮ ናቲ፣ ደፋር ነው እኮ። ለምን መሰለህ እንደዚህ አይነት ቅድምም ነግሬሃለሁ፣ በብዙ መልኩ አፕሪሼት የማደርጋቸው ነገሮች አሉ። ተጨባጭ የሆነ ነገርም ባይኖረው ሶሻል ሚዲያ ላይ ሰዎች መተው እንዳያጭበረብሩ ግን እንትን ሆኗል። የሆነ ነገር ሲያስቡ ያ ሰውዬ ሊሉ ይችላሉ። ይሄ ጥሩ ነው፣ በጣም ደስ ይለኛል። ይሄ እኮ አፕሪሼት የምታደርገው ነገር ነው፣ ግን ተጨባጭ ነገር የለም። ፐርሰናል ጥላቻ ግን የሆነ የግል ጉዳይ ወይ የሆነ እምነትህን መጥላት ወይ ነገርህን መጥላት ወይ የምታራምደውን ነገር መጥላት ወይ ፐርሰናሊ ደግሞ ያው ጻዳ ያለ ሰው ላይወድ ይችላል። አላቅም። አንድ ቀን ግን አገናኘኝ። ለማንኛውም